አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅ እና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ሰረገላውን ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ፣ የሰልፉም ቀስት ይሰበራል። ለአሕዛብ ሰላምን ይናገራል፣ ግዛቱም ከባህር እስከ ባህር ከወንዙም እስከ ምድር ዳርቻ ድረስ ይሆናል። ስለዚህ አሁን እዚህ ስፍራ ላይ ባነበባችሁት ላይ አንቺ የጽዮን ልጅ ምን ይበልሽ ይላል? ደስ ይበልሽ። ለምንድን ነው ደስ የሚላት? አንቺ የጽዮን ልጅ ደስ ይበልሽ፣ እጅግ ነው የሚለው፣ እጅግ ደስ ይበልሽ። መዝሙር 90 ላይ እግዚአብሔር ነገሰ ይልና ምድር ምንን ታድርግ ይላል? ሐሴትን ታድርግ ይላል። ማን ስለነገሰ ነው? እግዚአብሔር ነግሷል። ምድር ሐሴትን ታድርግ። ምክንያቱም እስካሁን ሲነግስ የነበረው አንደኛ በዋናነት ነግሶ የኖረው ሰይጣን ነው። ሁለተኛ የነገሰብን ያው ሰው ነው። ሁለቱም ግን ደስታና ሰላምን አልሰጡም። ስለዚህ እግዚአብሔር ነገሰ። ምድር ምን ታድርግ? ሐሴትን ታድርግ። ሰማይ ለምን ሐሴት አያደርግ? ምክንያቱም በሰማያት የምትኖር አባታችን ሆይ ብለን ከጸለይን በኋላ ፈቃድህ መንግስትህ ትምጣ እንልና ፈቃድህ በየት እንደሆነች ይላል? በሰማይ እንደሆነች። ስለዚህ ችግር ያለው ምድር እንጂ ሰማይ ላይ አይደለም። ደስታ የጠፋው እጅግ ሐዘን ሁልጊዜ የሚፈራረቀው ምድር ላይ ነው። ለምንድን ነው ደስታ የጠፋው? ለምንድን ነው ሰላም የጠፋው ካላችሁ ገዢዎቻችን አስጨናቂዎች ስለሆኑ፣ ገዢዎቻችን ገዳዮች ናቸው። ይገዙናል፣ ግን ገዳዮች ናቸው። በእውነት ይገዙን ሰላም ነስተው ነው የሚገዙ። ትንሽ ዝንፍ ካል ይገሉናል። ሰይጣን ያደረበትን ሰው ወይም ደግሞ ሰይጣን የሚገዛውን ሰው አይታችኋል? በተለይ ጥንቆላ አካባቢ ያለው አንድ ስኒ ከጎደለ እኮ ይገላል። አንዷ ስኒ ከጎደለች ይሄን ታውቃላችሁ? ረከቦቱ ሙሉ ሳህኒው ሞልቶ አንዷ ከጎደለች ይገላል። ይሄንን መቼም ጠንቋይ ቤት ሄዳችኋል አለንም፣ ግን እኔ እጄ ስላየው እውነቴን ነው። የለመደው ነገር አሁን በዓል ተብሎ በግና ፍየል፣ ዶሮ አይነቱ ይመረጣል። አይነቱ የተለየ ከሆነ ራሱ ሰዎች ላይ ጥቃት ይፈጽማል ጠላት ሰይጣን። ስለዚህ ብትገዙለትም ሰላም የለም፣ ብትገዙለትም ደስታ የለም። ሰዎች ሲገዙ ደግሞ ኃይለኝነታቸውን ወይም ታላቅነታቸውን አስፈሪነታቸውን ለመግለጥ የሚያደርጉት ምንድነው ካላችሁ ማሰቃየት፣ ሰላም መንሳት፣ ማስፈራራት፣ መግረፍ፣ ሰው መስቀል፣ መደብደብ፣ ማሰር፣ ማሳደድ፣ ከዚያ ሌላው ጸጥ ማለት እንዲፈራ። ስለዚህ ገዢዎች ብንገዛላቸው ሰላም አይሰጡም፣ ፈሪዎች ናቸው። በነገራችን ላይ ሰላም የሌለው ንጉስ ነው ሰላምን የሚነሳ። በአካባቢው የዞረ ሰው ሁሉ ሊፈነቅለኝ ነው ብሎ የሚያስብ ሰው የሚወደው ሰው ካየ ምን ይላል? ሰው የሚሰማው ሰው የሚከተለው ሰው ካየ ምን ያደርጋል? ይፈራል። ሲፈራስ ምን ያደርጋል? ሰላም ይነሳል። ሰይጣንም የዚህ ዓለም ገዢ ሆኖ ነው የኖረው። የሰው ገዢ፣ ሰው ፈቃዱን እያደረገለት ሰላም አይሰጥም። ደስታማ ጭራሽ የለም። የውስጥም ሰላም የለም፣ ውጫዊ ሰላም የለም።
ቆይ ሰይጣን የዚህ ዓለም ገዥ ነው ተብሏል። ጌታ ነው ያለው አይደል? ለምንድን ነው አሁን ሰላም ያለው? እየገዛ ነው ግን ሰላም የለም። አይታችኋል። በተለይ ኢትዮጵያ ላይ በደንብ ነው የሚገዛው። እውነት ነው የምነግራችሁ። በደንብ የሚገዛበት ሀገር ቢኖር እዚያ ነው። የሌለ አይነት የኃጢአት አይነት ኮራፕሽን የለም። ኃጢአት ተጠቅሎ ልክ እየተጫነ የተራገፈ እስኪመስል ድረስ ኃጢአት በጣም በኃይል ነው ያለው። ደግሞ ጠበብ ስታረጉት ደግሞ በጣም ኃጢአት ያለው 4 ኪሎ እና 5 ኪሎ ይመስለኛል። ደህና ናችሁ እናንተ? ይቀርታል 5 ኪሎ ስትሄዱ የኃጢአት አይነት አለ። የኃጢአት አይነት አለ። ስለዚህ ገዢው አለ ማለት ነው። እዚያ መቼ ለምንድን ነው ደስ ያለን ኢየሱስን ስናገኝ? እስቲ በክርስቶስ እንዲያው ማለት እኛ በልጅነታችን ጀምረን ስለ ክርስቶስ እየተማርን ነው ያደግነው አይደለም እንዴ? መቼም የኦርቶዶክስ ቤተክርስቲያን አባል ሆኖ ሄዶ ስለ ክርስቶስ ሳይሰማ ያደገ ሰው የለም። ግን አልገባም። ግን ያ ነገር ሲገባን ግን መጀመሪያ የሆነልን ደስታ ነው። ደስ ነው ያለ። ለካ እኛ በውስጣችን የፈሰሰው ያ ደስታ በእግዚአብሔር አሰራር ከጠላታችንና ከገዣችን ነፃ አውጥቶናል። እግዚአብሔር ስሙ የተመሰገነ ይሁን። እና እነዚህ ገዢዎች ሰላም አይሰጡም፣ እራሳቸው ሰላም ስለሌላቸው ሰላም አይሰጡም። ግን አሁን ይላል እግዚአብሔር ነገሰ፣ ምድር ሐሴትን ታድርግ እና አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ ይልና አንቺ የኢየሩሳሌም ልጅ ሆይ እልል በይ እልል በይ፣ እነሆ ምንሽ ይላል ንጉስሽ፣ እነሆ ንጉስሽ፣ እነሆ ንጉስሽ ጻድቅና ምንድን ነው ይላል አዳኝ። ጻድቅና ምንድን ነው? አዳኝ ነው። ንጉስሽ ጻድቅና አዳኝ። ንጉስሽ ጻድቅና አዳኝ። እንደዚህ አይነት ንጉስ ነው ሲጠበቅ የኖረው። ጻድቅ የሆነ ሌላስ አዳኝ የሆነ። ጻድቅ ማለት ምን ማለት መሰላችሁ? ጻድቅ ማለት እውነተኛ፣ ጸድቀ እውነተኛ ሆነ ማለት ነው። በግዕዝ ቋንቋ ጸድቀ ማለት እውነተኛ ሆነ ማለት ነው። ስለዚህ ይሄ እውነተኛ ነው። ይሄ እውነተኛ ንጉስ በእኛ ሲነግስ እውነተኞች ያደርገናል። ይሄ ንጉስ አዳኝ ንጉስ ነው። በእኛ ላይ ሲነግስ እንድናለን። ይሄ ንጉስ ትሁት ነው። ትሁት ስለሆነ በእኛ ሲያድር ትሁት እንሆናለን። ስለዚህ ጻድቅ ንጉስ እውነተኛ የሆነ ከተባለ ምን መሰላችሁ? መሰረቱ እውነት ከሆነ ፍትህ አለው፣ በጎ የሚያስብ ነው፣ ጽድቅና ፍርድ አለው፣ የተጣመመ ነገር የለው። ሰው ሁሉ ያጣው፣ የሰው ልጆች ሁሉ ፈልገው ያላገኙት፣ ገንዘባቸውን ከፍለው እንኳን የማያገኙት ፍትህ የሚባለው ነገር እዚህ ንጉስ ውስጥ አለ እና ይሄ ንጉስ የነገሰበት ሰው፣ ይሄ ንጉስ የነገሰለት ሰላም ነው። በህይወታችን የሚፈስ በጣም አስገራሚ የሆነ የእግዚአብሔር ጽድቅ፣
የእግዚአብሔር መለኮታዊ ባህሪያት ሁሉ ወደ ህይወታችን ይመጣሉ። እንዴት አይነት አስገራሚ ነገር በህይወታችን ይፈሳል። ስለዚህ ይሄ ንጉስ የሚመጣው በአህያይቱና በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ንጉሱ ትሁት ነው። አህያ በነገራችን ላይ በጣም ምቹ እንስሳ አህያ ለጭነት ይመቻል፣ ሰው ሊጋልበውም ይመቻል። እንዲያው ያርሳል ሊሆን አያርስም መሰለኝ። አህያ የሚያርስ አይመስለኝም። በዋናነት ግን አይዋጋም፣ ቀንድ የሌለው እሱ ነው። ፈረስ ከመጋለብ አህያ መጋለብ ይቀላል። ፈረስ መጋለብ በቀላሉ እንዲቀላ እንዳይመስላችሁ፣ ብዙ ልምድ ይጠይቃል። ፈረስ በዋናነት ለጭነት ሳይሆን ለጦርነት ያገለግል የነበረ ነው። ለውድድር፣ ለዝና፣ ለክብር የሚያስፈልግ ነበር ፈረስ በጥንት ዘመን ማለት ነው። አሁንም እንደዚያ ይመስለኛል። በዋናነት አገልግሎቱ ለጦርነት፣ እንደገና ደግሞ የነገስታት ክብር ነው። ስለዚህ ዝናውን ክብሩን ከፍ የማድረግ የሚፈልግ ሰው ፈረሱን ማብዛት ነው፣ ሰረገላውን ማብዛት ነው፣ በፈረስ ላይ ጥሩ ጋላቢ መሆን ነው እና ደግሞ ፈረሶች ደግሞ ለጦርነት ይሰለጥናሉ። ስለዚህ አንድ ንጉስ ሲነግስ በዓለም ታሪክ ኢየሩሳሌምም ቢሆን ከዓለም ኮርጃ ምንድነው ሰረገላ እና ፈረስን ነው ተጠቅሞ የሚነግሰው። ብዙ ወታደሮች እና ጀነራሎች የሱ የሆኑ ባለስልጣናት በቀኝና በግራ ይሰለፋሉ። እሱ ፈረስ እንግዲህ 2 ወይም 4 ፈረስ ይመስለኛል ከፊት ይጎትታል፣ ከኋላ ይቀመጣል። ጀነራሎቹ በዚህና በዚህ አሉ። ከኋላ ያለው ህዝብ ደግሞ ያነጥፋል፣ ቅጠል እየቆረጠ በአይሁድ ባህል ማለት ነው። ንጉስ ሲነግስ ለምለም ቅጠሎችን እየተቆረጠ መልካም ምኞትን መመኘት የተለመደ ነው፣ ባህላቸው ነው። ስለዚህ ክብሩ ታላቅ ነው። የሚዘምር አለ፣ ዘፍን አለ፣ ለንጉሱ የሚሰግድ አለ፣ ይገባዋል የሚል አለ። በዚህ መልኩ ነው ንጉስ ክብሩን የሚገልጠው። እውነተኛው ንጉስ፣ ጻድቅ የሆነው አዳኝ የሆነው ንጉስ ሲመጣ ግን የተጠቀመው አህያን ነው። በአህያ ነው የመጣው። ስለዚህ ምን አለ? ፈረሱንና ሰረገላውን ከኤፍሬም ፈረሱንም ከኢየሩሳሌም ምን እላለሁ? አጠፋለሁ። ፈረስ ትዕቢት ነው። ፈረስ ኩራት ነው። ፈረስ ራስን ከፍ ማድረግ ነው። ፈረስ ለራስ መኖር ነው። ይሄንን አለ አጠፋለሁ። መዳን አይደለም። እግዚአብሔር ፈረሱን ያጥፋላችሁ። ዋናው የውጊያ ፈረስ ያለው እኛ ውስጥ ነው። ለውጊያ የሚያኮበኩል ጦርነትን የሚያሸት እኛ ውስጥ አለ ፈረስ። ዝና፣ ክብር፣ ከፍታና ትልቅነትን የሚፈልግ ዋና በሰረገላ የተመሰለ እኛ ውስጥ አለ። እሱን አጠፋዋለሁ። ተመልከቱት። ቀጥሎ መዳን ማለት ይሄ ነው። ኢየሱስ ንጉስና ምንድነው? ጻድቅና ምንድነው አለ? አዳኝ ነው። ሲያድን ምን አድርጎ ነው የሚያድን? እንዴት አድርጎ ነው የሚያድነን? እየሰማችሁ ነው? እንዴው ዝም ብላችሁ እየተሰበካችሁ ነው? ግን እየገባችሁ ነው? ምን አድርጎ ነው የሚያድን? ሰረገላውን ከኤፍሬም ፈረሱን ከኢየሩሳሌም ሲያጠፋ ነው። አለበለዚያ ደስታ የለም። የኢየሩሳሌም ልጅ ደስ የሚላት ፈረሱ ሲጠፋላት።
ፈጣን የሆነ ሯጭ፣ ጦረኛ የሆነ ሯጩ እሱ ሲጠፋ ነው። ከዚያ ቀጥሎ ምን ይላል? ፈረሱና ሰረገላውን አጠፋለሁ ካለ በኋላ የሰልፉን ቀስት ምን እላለሁ? እሰብራለሁ። ይሄ ቀስት ደግሞ ያው መውጊያ ነው። እሱንም እሰብረዋለሁ። ፈረሱ ይጠፋል፣ ሰረገላው ይጠፋል፣ ቀስቱ ይሰበራል። እነዚህ ነገሮች ሁሉ ሰላምን ለማደፍረስ፣ ደስታን ለማጥፋት ዋና ምክንያት ናቸው። ዋና ምክንያት ናቸው። ስለዚህ ዛሬ ኢየሩሳሌም ውስጥ ቀስት ሊትራሊ ማለት ነው በፊደል መልኩ ቀስት የለም፣ ጠመንጃ የለም ማለት አይደለም። ጦርነት የለም ማለት አይደለም። በዋናነት ይሄ ፈረስና ቀስት ይሄ ጦርነት ያለው ሰው ውስጥ ነው፣ እኛ ውስጥ ነው ያለው። ኢየሱስ ከሱ ነው የሚያድን። ክብር ምስጋና ለስሙ ይሁን። ኢየሱስ ከዚህ ያድናል። ተመልከቱ፣ ቀጥሎ የሚለውን ተመልከቱት። ቀስት ይሰበራል ይልና ለአሕዛብ ምንን ያወራል ይላል? ምንድን ነው የሚያወራው? ለአሕዛብ ሰላምን ያወራል። ለአሕዛብ ሰላምን ያወራል። ይሄ ንጉስ ነው የመጣው። እንግዲህ ይሄን ንጉስ ነው አህያ ተሸክማ ወደ ኢየሩሳሌም ያመጣው። አሁን ደግሞ ኤፌሶን ልውሰዳችሁ። ኤፌሶን ምዕራፍ 2ን እናንበዋለን። ቶሎ በሉ እስኪ አውጡት። ኤፌሶን ምዕራፍ 2 ሰላም ያወራል። ከቁጥር 11 ጀምሬ ነው የማነበው። ኤፌሶን ምዕራፍ 2 ከቁጥር 11 ጀምሬ ያነባለሁ። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ፣ በሥጋ አሕዛብ የነበራችሁ፣ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ፣ ይህን አስቡ። በዚያ ዘመን ከእስራኤል መንግስት ምን ብላችሁ ይላል? ርቃችሁ፣ ለተስፋውም ቃል ኪዳን እንግዶች ሆናችሁ። ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ። በዚህ ዓለም ተስፋን አጣችሁ፣ ከእግዚአብሔርም ምን ብላችሁ ተለይታችሁ፣ እግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። ያለ ክርስቶስ ነበራችሁ። እንደዚህ አይነት ሰዎች ነበርን ማለት ነው። ያለ ክርስቶስ የነበርን ሰዎች ነው። ድንብ ምን ብያቸዋለሁ? ያለ ክርስቶስ ምንም ተስፋ የለም። የሰው ልጅ ተስፋ ምድር ላይ በሚበቅል ተዘርቶ በሚታጨድና በተገነባ ነገር ላይ ከሆነ በጣም ያሳዝናል። ስለዚህ ተስፋን አጣችሁ። አሕዛብ ተስፋውን አያውቁትም፣ ግን እስራኤል ናቸው ተስፋውን የሚያውቁት። ይህ ተስፋ ግን እስራኤል የሚያውቁት ተስፋ ግን የአሕዛብ ተስፋ ነበር። የአሕዛብ ተስፋ ነው። ከሱ ውጪ ደስታና ሰላም የሆኑት በመንፈስ ቅዱስ የሆነው ደስታና ሰላም ሊገኝ አይችልም። ተስፋችን እንዲያው ንጉስ ሲባል ምን ማለት መሰላችሁ? ንጉስ ለሶስት ነገር የሚሾም ይመስለኛል። አንደኛ ህዝቡን ለማዳን ከጠላት ህዝብን ለመጠበቅ ይነግሳል። ሁለተኛስ በህዝብ መካከል ጀስቲስ እንዲኖር ፍትህን ለማስፈን ይነግሳል። በሰዎች መካከል ፍትህ እንዲኖር። ሌላው ደግሞ ለማስተዳደር ማለት ለመግዛት ይነግሳል።
እና ንጉስ ከሌለ በነገራችን ላይ የሰው ልጆች እርስ በርስ ይተላለቃሉ። መንግስት ከሌለ አገር ይፈርሳል፣ ህዝብም እርስ በርሱ አይግባባም፣ መግዛትና መሸጥም ከባድ ነው። ስለዚህ የግድ ገዢ ያስፈልጋል። እና ይሄ ኢየሱስ ግን በመንፈስ ቅዱስ የሆነ ገዢ ነው። በቀስት አሸንፎ በፈረስ ጦርነት በውጊያ በጦርነት አሸንፎ የሚገዛ ሳይሆን በመስቀሉ አሸንፎ የሚገዛ ነው። የሚገርመው ነገር በመስቀሉ ነው የሚገዛው። ፈረሱንም ቀስቱንም የሚሰብረው በመስቀሉ። ኃይሉ የሚገለጠው በመስቀል ነው። የንጉሱ ኃይል ማለት በምድር ላይ ሰው ሲነግስ በጠመንጃው ብዛት፣ በሰራዊቱ ብቃት፣ በፈረሶቹ ብዛት ነው የሚገለጠው ኃይሉ። ይሄ ንጉስ ግን በመስቀሉ የሚያሸንፍ ነው። እንደምታነቡት በሮማውያን ዘመን የሞተው ክርስቶስ የሞተው በሮማውያን ዘመን። የሚገርማችሁ ነገር በዓለም ላይ ከነገሱ ነገስታት ሁሉ ኢየሱስ የሞተው በሮማውያን ዘመን። ሮማውያን ደግሞ እንደ ትልቅ ጀብድ ተሆኖ የሚጻፍና በጣም የሚዘመረው ሄዶ አንድ ጀነራል ጦርነትን ሲያሸንፍ የሚወራው ሮማውያን ጋር ከተወራ ጀግንነት ነው የሚወራው፣ ገዳይነት ነው የሚወራው። ግሪክ ጋር ከተወራ ደግሞ ፍልስፍና ነው የሚወራው። አይሁድ ጋር ከተወራ ምልክት ነው የሚወራው፣ የእግዚአብሔር ታምር ነው የሚወራው። በዚያ ዘመን ግን በጣም አሳፋሪ አዋራጅ በሆነ ሁኔታ የሞተው ክርስቶስ ነው። ስለዚህ ውርደትንና ሀፍረትን የእግዚአብሔር ኃይል ነው ብሎ መስበክ ከባድ ነው። ስለዚህ ኢየሱስ የሚገዛ ቀስቱን የሚሰብረው ፈረሱን የሚያጠፋው በመስቀል። ክብር ምስጋና ለስሙ ይሁን። ይሄ ንጉስ ነው የሚያስፈልግ። ተመልከቱ፣ እናንበው ጨርሰን ኤፌሶን። ያለ ክርስቶስ ነበራችሁ ይልና ቁጥር 13 ላይ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ምን ብላችኋል? ቀርባችኋል። እርሱ ምናችን ነው? ሰላማችን። ሰላማችን ነው እሱ። የራሳችን የሆነ ሰላም የለንም። እስኪ ዝም ብሎ አንድ ሰው ተነስቶ እኔ ሰላም ነኝ ሊል ይችላል? የለም። ሰላማችን እሱ ነው። እርሱ ሰላማችን። ስለዚህ ደስ ይበልሽ ኢየሩሳሌም ሆይ ምን ይበልሽ? ደስ ይበልሽ። ሰረገላውን ከኤፍሬም ፈረሱን ከኢየሩሳሌም የሚያጠፋ ቀስቱን ሰብሮ ለአሕዛብ ሰላምን የሚያወራ ሰላም የሆነ ራሱ ክርስቶስ ነው። ይሄ ንጉስ መጥቷል። እርሱ ሰላማችን ነው። ቀጥሎ ሁለቱን ያዋሃደ ይላል። በጣም መገናኘት የማይችሉትን ሁሉ ማገናኘት የሚችል ክርስቶስ ነው። አይታረቁም። ለመታረቅ አስቸጋሪ ናቸው የተባሉትን ሰዎች ማስታረቅ የሚችል ኢየሱስ ነው። ሲያስታርቅ አንተ ተው እንጂ ብሎ ሳይሆን ሰላምን በሰው ውስጥ በማስገባት ነው። ክብር ምስጋና ለእግዚአብሔር ይሁን። እውነቴን ነው የምላችሁ፣ በጣም ኃይለኛና ጀግንነት የሚሰማችሁ እኔ ልከኛ ነኝ፣ እኔ እንዲያው ከነኩኝ የምትሉ ሰዎች ኢየሱስ የነካችሁ ግን እንደዚህ አትሉ። እርፍ ነው። ጀግንነትን ይሽራል፣ እኔነትን ያጠፋል፣ ኃያልነትን፣ በራስ መተማመንን፣ በራስ መኩራትን፣ ትዕቢትን ያጠፋል። ንጉሳችን ትሁት ነው። ስለዚህ ምን አለ? ሁለቱን ያዋሃደ። በነገራችን ላይ እዚህ ጋር የማይዋሃዱት አይሁድና አሕዛብ ናቸው። እንዳይዋሃዱ ያደረጋቸው ሕጉ ነው።
ህጉ አህዛብን የሚጸየፍ ለምን? አህዛብ ኃጢአተኞች ስለሆኑ ሌሎች አማልክትን ስለሚያመልኩ ርኩሰታቸው ከባድ ስለሆነ አትቀላቀሉ ከነሱ ጋር ተብሎ ታውጇል። እነሱ የነኩትን አትንኩ ተብለዋል። ስለዚህ በጣም አደገኛ ነው እንዴ! ጴጥሮስን እንኳ ከአሕዛብ ጋር ሲበላ ከዚህ አይሁድ አዩትና ፈርቶ ሸሽ። ማለት ደግሞ እንደማይበላ ሆነ። ለምን? ከአሕዛብ ጋር መብላት ከባድ ስለሆነ። ጳውሎስ መጥቶ ነው የገሰጸው። ግን ሁለቱን ያዋሃደ ይልና በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ምን ያለ ያፈረሰ። ይሄ ቀስት የተባለው ምን እንደሆነ ታውቃላችሁ? ጥላቻ ነው። እግዚአብሔር ቀስቱን ይስበርላችሁ። ማንን የምትወጉበት ጥላቻ ማንን ይወጋል? ጥላቻ ሰይጣንን ይወጋል። እስቲ የጠላችሁት ሰው ደስታው ለማን ነው? ለሰይጣን ነው። ጥላቻ ማንን ይሰብራል? ሰውን ይሰብራል። ጥላቻ ማንን ይወጋል? ሰውን። ወንድሙን የሚጠላ ምንድን ነው ይላል? ነፍሰ ገዳይ ነው ይላል አይደል? ስለዚህ የጥልን ግድግዳ በምኑ ያፈረሰ? በስጋው። ቀስቱን እሰብራለሁ ማለት ይሄ ነው። እሰብራለሁ። እግዚአብሔር ይስበረው ጥላቻ። ጠላቶቻችሁ ምን በሉ? ውደዱ። በነገራችን ላይ ይሄ ነገር ከባድ ነው አይደለም? አይደለም? ሲያስቡት ከባድ ነው አይደለም? ግን ኢየሱስ ለምንድነው ጠላትን ውደድ ያለው? ለምንድነው ጠላትን ውደድ ያለው? ታስታውሳላችሁ? ቃየል ምንድነው ያለው? ቃየል ጌታ እግዚአብሔርን ምን አለው ይላል? ዛሬ ከፊትህ አሳደድከኝ አለው ይላል። እግዚአብሔር ነው ቃየል ነው እኮ እንደዚያ ቢለው። ከዚያስ ያገኘኝ ሁሉ ምን ይለኛል አለ? ይገድለኛል። በምድር ላይ ኮብላይና ተቅበዝባዥ ምን ሆናለሁ? ከዚህ በኋላ ኮብላይና ተቅበዝባዥ ሆኛለሁ። ያገኘኝ ሁሉ ይገድለኛል ይልና መጨረሻ ቁጥር 16 ላይ ብላ ቃየልም ከእግዚአብሔር ፊት ወጣ። ከዚያ በኋላ የቃየል ልጆች ምን መስራት ጀመሩ ይላል? የጦር መሳሪያ ይሄ ናስ ምናምን መስራት ጀመሩ። ምን ለማድረግ? ያገኛቸው ሁሉ እንዳይገላቸው ለመከላከል። አንድ ሰው ይገለኛል ብለህ ከፈራህ ገዳይ ነው የምትሆነው ማለት ነው። ስለዚህ ቃየል አስቀድሞ አጥቂ ነው የሚሆነው። ለምን? ያገኘው ሁሉ ይገለዋል። ተቅበዝባዥ ነው፣ ሰላም የለውም። ሰላም የለውም። ኢየሱስ ግን ሰላምን ይሰጣል። ስሙ ለዘላለም የተመሰገነ። ስለዚህ ጠላትህን ውደድ ሲል ኢየሱስ ክርስቶስ ምን ማለቱ ነው? ያገኘኝ ሁሉ ይገለኛል ብለህ ገዳይ እንዳትሆን። በነገራችን ላይ ይጠሉናል የምንላቸው ሰዎች ተሳስተን ነው እንጂ ይወዱናል። ደህና አደራችሁ አይደለ? ደህና ናችሁ? ስለዚህ ቀስቱን ምን እላለሁ ይላል? እሰብራለሁ። በነገራችን ላይ ቀስቱ ያለው በእያንዳንዳችን በሰው ልጆች ውስጥ ነው ያለው። ክርስቶስ ይነግስ፣ ክርስቶስ በህይወታችን ነው የሚነግሰው። አደራችሁ ዋይት ሃውስ ውስጥ እንዳትጠብቁት። አደራችሁ ኢየሩሳሌም ከተማ ውስጥ እንዳትጠብቁት። አሁን ያለችው ከተማ እዚያ ነው የምትጠብቁት? እኔ አይዶን ነው እንግዲህ ኢየሱስ እዚያ መጥቶ ቁጭ ብሎ ለሚያስተዳድረን ነው የምታስቡት? አይዶን ነው። እሱን በሌላ ቀን እንማረዋለን። እኔ ትንሽ እንትን ይለኛል። ኢየሱስ ክርስቶስ የሚነግሰው እኛ ላይ ነው። በህይወታችን ነው የሚነግሰው። ከዚያስ ፈረሱን ያጠፋዋል። ሰረገላውንስ ይሄ የክብር መንፈስ ያጠፋዋል። የትዕቢት፣ የኃያልነት፣ የጀግንነት መንፈስ ፈረስን ያጠፋል። የጥላቻና የጦረኝነት በንግግርና በአንደበት የሚዋጋ ማንነታችንን ያጠፋዋል። ስለዚህ ለኛ ሰላምን ያወራል። እግዚአብሔር የተመሰገነ ይሁን። እናንበው፣ ኤፌሶንን እንጨርስ። የጥልን ግድግዳ ያፈረሰ ይልና ቁጥር
ስንት ላይ ነኝ? 14 ላይ ይህም ከሁለታቸው አንድን ምን አዲስን ሰው በራሱ ይፈጥር ዘንድ አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ይላል። ሰላምን ያደርግ ዘንድ እልንም በሉት እስኪ እልንም በመስቀሉ ምን ብሎ ገድሎ። በነገራችን ላይ እንዲያው በታሪክ ስታነቡ እገሌ እገሌን ገድሎ ነገሰ ነው አይደል የሚለው አይደለም? ወደቀበት ይላል። እንዲያው መጽሐፍ ቅዱስ ላይ ወደቀበት፣ ገደለው፣ በሰይፍ ቆረጠው፣ ወጋው ይላል። ለምንድን ነው እንደዚያ የሚሆነው? ለመንገስ። ቆይ ሳኦል ዳዊትን ያሳድደው የነበረው ለምንድን ነው? ለስልጣኑ ነው አይደለም? ነው የእግዚአብሔርን ሕግ ሻረ ብሎ ነው አይደል? ለስልጣኑ ነው። የሳኦል መንፈስ የፈረስና የሰረገላ መንፈስ ነው። እናም የቀስት በውስጡ ያለው እንደዚያ ነው። እና ሳኦል እንዲያውም አንዴ ሳሙኤልን ምን ይላል? እጀ ጠባቡን ልብሱን ያዘና እባክህ በእስራኤል ሽማግሌዎች አክብረኝ እባክህ አለ ይላል። ልብሱን እስኪቀደው ድረስ ክብር ፈላጊ ነው። አየች፣ ለመንገስ ለስልጣኑ ሳኦል እስከ ጠንቋይ ቤት ድረስ ሂዷል። ጠንቋይ ጋር ሂዷል ለመንገስ። እና ይሄ ሁሉ በሽታ ይጠፋል። በምን? በመስቀሉ። መስቀል ዋናው የክርስቲያኖች ሕይወት ነው። ኢየሱስ ክርስቶስ ሲነግስ በመስቀሉ አሸንፎ ነው። እኔ ዓለምን አሸንፌዋለሁ። ስለዚህ ወደ ላይ ከፍ ከፍ ባልሁ ጊዜ ሁሉን ወደ እኔ እስባለሁ ብሏል። በመስቀል ላይ በተሰቀልሁ ጊዜ ማለት ነው ሁሉን ወደ እኔ እስባለሁ። መስቀል ፈረሱንና ሰረገላውን የሚያጠፋ ነው። መስቀል ሰይጣንን ድል የሚነሳ ነው። መስቀል ኃጢአትን ድል የሚነሳ ነው። መስቀል ዓለምን ድል የሚነሳ ነው። የዚህ ሁሉ ጠላቶቻችን መሸነፍ ለእኛ ሰላምና ደስታ ነው። ስለዚህ የእግዚአብሔር መንግስት በመንፈስ ቅዱስ የሆነች ደስታና ሰላም ናት ይላል ኢየሱስ ስለነገሰ። ቀጥሎ ምን ይላል? በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ምንን? ሰላምን፣ ቀርበው ለነበሩትን ሰላምን የምስራች ብሎ ምን አለ? ሰበከ። ስለዚህ ኢየሱስ ክርስቶስ ሰላምን ለአሕዛብ ያወራል። ምን አይነት ስለሆነ? ጻድቅ አዳኝና ትሁት ንጉሥ ስለሆነ። ይሄ ነው የዓለም ተስፋ ነበር። ጻድቅ አዳኝና ትሁት ስለነበረ። አንዴ እስኪ ዘፍጥረት 49 ሄዳችሁ አንቡት። ዘፍጥረት 49 ይሄ ንጉሥ ያዕቆብ ምን ብሎ ነው ስለዚህ ንጉሥ የተናገረው? ቁጥር 8 ላይ ስለ መስቀሉ ብናወራ ብዙ ጊዜ ይፈጅብናል እና አጠር አድርገዋለሁ። ቁጥር 8 ላይ ይሁዳ ወንድሞችህ አንተን ያመሰግነዋል፣ እጅህ በጠላቶች ደንደስ ላይ ነው፣ የአባት ልጆች በፊትህ ይሰግዳሉ። አባት ልጆች በፊት ይሰግዳሉ። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ከአደንህ ወጣህ፣ እንደ አንበሳ አሸመቀ፣ እንደ ሴት አንበሳ አደባ። ያስነሳው ዘንድ ማን ይችላል? በትረ መንግስት ከየት አይጠፋ? ከይሁዳ አይጠፋም ይላል። የገዥን ዘንግ ከእግሮቹ መካከልና ገዢ የሆነው እስኪመጣ ድረስ። ገዢ የሆነው ሲመጣ ቀጥሎ ምን ይላል መስላችሁ? የአሕዛብ መታዘዝ ለእርሱ ይሆናል። በአይሁድ ዘመን ማለት በዳዊትም
ከዳዊትም ቀጥሎ በነበረው ዘመን ብዙ ነገስታት ነግሰዋል፣ ሰሎሞንን ጨምሮ። ግን አሕዛብን አልገዙም። ስለዚህ ገዢ የሆነው አሕዛብን ሊገዛ የመጣው ኢየሱስ ክርስቶስ ይኸው ዛሬ እናንተን ገዝቷል፣ እኔን ገዝቷል። እዚህ ያስቀመጠን ክርስቶስ ገዝቷል። ዛሬ ቤተክርስቲያን ብለን የመጣ ነው። ኢየሱስ ባይገዛን ማንም አይመጣም። ዛሬ አሁን ቤተክርስቲያን በየትኛውም የሃይማኖት ተቋም ውስጥ ወደ ክርስቶስ ቤተክርስቲያን ያልሄዱ ሰዎች ማለት ያላመኑ ማለት ነው፣ ለኢየሱስ ያልተገዙ ናቸው። ሰላማቸው በራሳቸው ነው። ደስታቸው በራሳቸው። ግን ደግሞ ይሄ ሲጠፋ ደግሞ ወደ ጦርነት ይገባል። ይሄን ሲያጡት ደግሞ ስጋቱ ሲወድቁ ወደ ችግር ይገባሉ። ስለዚህ እኛን ገዛን፣ ክርስቶስ አስቀመጠን እዚህ። ክርስቶስ ለክርስቶስ የተገዛችሁት ቀምሳችሁት ነው ወይስ ሰምታችሁት? ቀምሻው ነው። ሰላም አለው፣ ደስታ አለው፣ ህይወት አለው፣ እውነት አለው። ስለዚህ የክርስቶስ መንፈስ በውስጣችሁ በፈሰሰ ጊዜ ይሄንን ነገር ተሰምቷችኋል፣ አግኝታችሁታል። ስለዚህ እኔ ግን ንጉሴን በላይ ላይ ምን ብያለሁ? ሾሜያለሁ። አዳኝ ነው፣ ጻድቅ ፈራጅ ነው፣ ደግሞ ትሁት ነው። ቀስቱንና ፈረሱን ሰረገላው ከኔ ያጠፋ እሱ ነው። ሰላም የሆንሁት ይሄ ስለጠፋልኝ ነው ብለን እንድንል ነው። ለእግዚአብሔር ምስጋና ይሁን። ይሄ ንጉስ ለአሕዛብ መታዘዝ፣ የአሕዛብ መታዘዝ በቃ አሜን የሚሉለት ሳይወጋቸው፣ ሳይገላቸው፣ በጦርነት ሳያደቃቸው፣ ሳያስፈራራቸው፣ በጽድቁ በእውነቱ በሰጠው ሰላምና ባለው ደስታ የነገሰባቸው ክርስቶስ ይታዘዙለታል። እና እንዲያውም የመጨረሻ ራዕየ ዮሐንስን አንበን ራዕየ ዮሐንስ ምዕራፍ 5 አንበን እንጨርስ። ራዕየ ዮሐንስ ምዕራፍ 5 ምን ይላል? ቁጥር 4 ጀምሬ ያነባለሁ። መጽሐፉንም ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ ይላል። ከሽማግሌዎችም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። እንዴት ነው ድል የነሳው? ዮሐንስ የሰማው ስለ አንበሳ፣ የይሁዳ አንበሳ ነው የሚባለው ክርስቶስ። ያዕቆብን ለይሁዳ ያለው የአንበሳ ደቦል ነው ያለው ይሁዳ። ስለዚህ ከይሁዳ ነገድ የሆነው ይህ አንበሳ የአሕዛብ ገዢ የሆነው መጥቷል እና ድል ነስቷል የሚል ቃል ከመልአኩ ሲሰማ ዘወር ይላል፣ ለማየት ማለት ነው። ከዚያ ቁጥር 6 ላይ በዙፋኑ እና በአራቱ እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ ይላል። የሚገርማችሁ ስለ አንበሳ ሰምቶ ያየው ግን የታረደ በግ ነው። ታርዷል፣ ግን ምን ሆኗል? ቆሟል። በግ ታርዶ ይቆማል? ወዲያው ነው የሚወድቀው። ይሄ ግን ታርዶ ቆሟል። ስለዚህ ክርስቶስ ድል አንበሳነቱ በመስበር አይደለም ማለት ነው። የይሁዳ አንበሳ የማን አንበሳ? the lion of Judah የይሁዳ አንበሳ ምን ነስቷል? ድል ነስቷል። ግን አንበሳ አራዊትን ድል የሚነሳቸው ምን በማድረግ? በመስበር አይደለም፣ በመቀጥቀጥ ነው። ይሄ ግን ድል የነሳው በምንድን ነው የሚለው? አንበሳ ነው፣ ልክ ነው። ግን ድል የነሳው በመታረድ ታርዶ በመቆም ነው። ምን ማለት መሰላችሁ? ሞቶ በመነሳት
አንበሳ ማን ይችለዋል? በሞቱና በትንሣኤው ምን የሆነ ያሸነፈ አንበሳ። በሞቱና በትንሣኤው ማንን ሰበረ? ሞትን ሰበረ። በሞቱና በትንሣኤው ጥላቻን ሰበረ። እሰብራለሁ ነው የሚለው እኮ ቀስትን። በሞቱና በትንሣኤው ክፋትን ሰበረ። በሞቱና በትንሣኤው ኃጢአትን ሰበረ። በሞቱና በትንሣኤው ሰይጣንን ሰበረ። ስለዚህ አንበሳ ነው፣ የይሁዳ አንበሳ ነው። ለሱ እንገዛለን፣ ለሱ እንገዛለን። ማንም ያልተቀመጠበት አህያ አምጡልኝ ያለ ነው። ማንም እንዳይቀመጥባችሁ። አህያዋ ማንም ያልተቀመጠባት መሆን ነበረባት፣ ኢየሱስ እንዲቀመጥባት። ስለዚህ እኛ ውስጥ ከክርስቶስ ውጪ ማንም እንዳይቀመጥብን እግዚአብሔር ይፈውሰን። ማንም ያልተቀመጠበት አህያ ሆነን እንኑር። ለምን? ኢየሱስ ይፈልገዋል ይሄን። ማንም ያልተቀመጠበት ማንም። ምክንያቱም ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በማን አደረ? በእኛ አደረ። ስለዚህ ኢየሱስ ይቀመጥበት ማለት ማንም ያልተቀመጠበት። ታስታውሳላችሁ፣ ታቦቱ ፍልስጤማውያን ማርከውት ብዙ ፍልስጤማውያንን ፈጀ በመቅሰፍት አይደለም። ከዚያ ጠንቋዮችን ጠሩና ምን እናድርግ አሏቸው። ለእስራኤል አምላክ የበደል መስዋዕት ላኩ። እሺ እንዴት አድርገን? ማንም ቀንበር ያልጫነባቸው ሁለት ጊደሮች፣ ሁለት የሚያጠቡ እነሱን በሰረገላ አድርጋችሁ ደግሞ አይጥና እባጭ ነበር እንትን ያላቸውና እሱን ወርቅ ሰርታችሁ በሳጥን አድርጋችሁ ታቦቱን አድርጋችሁ ላኩት። ግን የሚያጠቡ ናቸው መሆን አለባቸዋል፣ የሚያጠቡ። ምክንያቱም ላም በተፈጥሯ ጥጃዋን ትታ መሄድ አትችልም እና ማንም ግን ቀንበር ያልጫነባቸው። ከዚያ የእስራኤል አምላክ ታቦት በቤት ሳሜስ በኩል ይዘው ከሄዱ ይሄ ነገር ትክክል ነው። እንደዚህ አድርገው ጥጆችን አስጥለው ላሞችን ጠምደው ሲልኳቸው ታቦቱን ይዘው እምቧ እያሉ ሄዱ ይላል። እምቧ ይላል መጽሐፍ ቅዱስ ራሱ እምቧ እያሉ ሄዱ ይላል። ዞሮ አላዩም። ማንም ያልተቀመጠበት ሰው ዞሮ አያይም። እግዚአብሔር በውስጣችን እሱ የሚያየው የነገሰ እኔነት ነው። እኛ የምንጠብቀው ማንም ያልተቀመጠበት ስንል የምናመልከው አምላክ የምናከብረውን ሊሆን ይችላል። እኛ ውስጥ ግን እንደ ንጉሥ የተቀመጠ እኔነት አለ። እሱን በመስቀሉ ኃይል እግዚአብሔር ይሰብረዋል። ማንም ያልተቀመጠበት ኢየሱስ የሚቀመጥበት፣ ኢየሱስ የሚከብርበት፣ ዘወር ሳንል የምንሄድበት ይህንን ሕይወት እግዚአብሔር ሰጥቶናል። ስለዚህ ኢየሱስ ንጉሳችን፣ ይሄ ንጉሳችን ሲገለጥ እናየዋለን። ዛሬ ግን ነግሶብን ይሄው ሰላሙ፣ ይሄው ደስታው፣ ይሄው ቀምሰነዋል። ይሄው ገና የምንጠብቀው ሳይሆን አሁን እንጂ እያደረግን ነው። ክብር ምስጋና ለእግዚአብሔር ይሁን። እንጸልይ ተነስተን እስኪ